ማንበርከክ ኢትዮጵያን ማፍረስ ይቻላል ብለው የተነሱ ኃይሎች አንዳንድ ጊዜ የምንነካቸው ሰላማዊ ህዝቦች ስለሆን ለምንድን ነው በዚህ ልክ ሀገራችንና ህዝባችንን ለመጉዳት ተሳስረው የሚነሱት የሚል ጥያቄ በውስጤ የሚፈጠር ቢሆንም ኢትዮጵያ የተፈተነችው በአቅሟ ልክ ነው። ሌላው ቢሆን በዚህ ልክ አይፈተንም። በፕሮፓጋንዳ ፈተኑ። አዲስ አበባ ተከባለች፣ በሰለች፣ ውጡ፣ ወጥተዋል፣ ኬንያ ናቸው፣ ጅቡቲ ናቸው፣ ተሸሽተዋል። ያልተባለ ነገር የለም። በወሬ አንፈታም። ሊከፋፍሉ በጣም በርካታ ጥረት እያደረጉ ነው። ይበልጥ አንድ ይሆን እናሳያቸዋለን። አሁን ሀገራችንን በብዙ መልኩ በኢኮኖሚ፣ በዲፕሎማሲ፣ በሚዲያ ፕሮፓጋንዳ ወይም ሳይኮሎጂካል ዋርፌር እንዲሁም በምድር ላይ ያሉትን ኃይሎች በዚህ ብትገቡ በዚህ ብትወጡ እያሉ ጋይድ የሚያደርጉ ኃይሎች ተደምረው በኢትዮጵያውያን የተባበረ ክንድ ይሸነፋሉ። ኢትዮጵያን ለማፍረስ የተባበረው ኃይል ኢትዮጵያን ለማዋጥ የተነሳው ዘንዶ በርቀት ሳይሆን በጣም በቅርብ ተወክቶ ፈርሶ ወድቆ ኢትዮጵያ ደግሞ ለምልማ ባንዲራዋም ከፍ ብሎ የምናይበት ጊዜ ይመጣል። ሰዎች ህይወታቸውን ገብረው እኛን የሚያፈርሱን ከሆነ ህይወታችንን ገብረን ኢትዮጵያን እናቆያታለን። ዛሬ መሰባሰባችሁ እጅግ አግባብ ነው። ለመልካም ለበጎ ነገር ተሰባስባችኋል። ልበት መድረክ ጠያቂ መኖር የለበትም፣ የተለየ መላሽ የለምና ተጫዋችና ተመልካች መለየት የለበትም። እያንዳንዱ ኢትዮጵያዊ ሀገሩን የሚወድ ለትውልድ ነፃ ሀገር ማሸጋገር የሚፈልግ ገንዘብ ያለው በገንዘቡ፣ ዕውቀት ያለው በዕውቀቱ፣ ጉልበት ያለው በጉልበቱ እያንዳንዱ ሰው ሰፈሩን፣ መንደሩን፣ ክልሉን፣ ሀገሩን ጠብቆ ኢትዮጵያን ማሻገር ኃላፊነት እንዳለበት እየተሰማው በተባበረ ክንድ ሰላማችንን በተባበረ ክንድ የተዘመተብንን ዘመቻ ለማሸነፍ በጋራ እንድንቆም እንደከዚህ ቀደሙ ጠያቂ ብቻ ሳይሆን አሁን ላለው አንገብጋቢ ጉዳይ መላሽም እንድትሆኑ አደራ ልላችሁ ፈልጋለሁ። በመጨረሻም በቅርቡ እንደዚሁ እንደናንተ ሰብሰብ ያለ ኃይል ደሴ ሲያዝ፣ ኮምቦልቻ ሲያዝ የከተሞችን ስም ጠቅሰው ያና የቦታ ሲያዝ ጠቅላይ ሚኒስትሩ ወዴት አሉ? ለምንድነው ወጥተው የማይናገሩት? ድምጻቸውን መስማት ያሉበትን ነገር ማወቅ እንፈልጋለን የሚል ጥያቄ አንስተውልኝ አንድ ቦታ ሄጄ ነበር እና የነገርኳቸውን መልእክት ነግሬያችሁ ጨርሳለሁ። በመጀመሪያ የሙስሊም ወንድሞቼ አሁን ለምናገረው ምሳሌ ልክ እንደ ታሪካዊ ምሳሌ ብቻ እንድትወስዱት፣ ምንም ሃይማኖታዊ ትርጉም እንዳትሰጡት፣ ግን ላለንበት ሁኔታ የሚመች ስለሆነ ምሳሌው እንድትጠቀም ፍቀዱልኝ። ለነዚያ ሰዎች የነገርኳቸው እንደ ታሪክ ነው፣ እንደ እምነት አይደለም። በመጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉ ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብሮት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ልንጠፋ ነው፣ ማዕበል ሊወስደን ነው፣ ስንጠፋ አይገድህም ወይ ብሎ ጥያቄ አነሱለት እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና
ሕይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ሕይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው ይሄ ሰው ማን ነው ብለዋል። አላወቁም። እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። ጠቅላይ ሚኒስትሩ ጀልባዋ ላይ ነው ያለው። በእያንዳንዱ ማዕበል መካከል ነው ያለው። ህዝቡን፣ ሰራዊቱን፣ የሀገር ሽማግሌዎችን፣ ሴቶችን ሁሉ አስተባብሮ ነፃ የተረከባትን ሀገር ለትውልድ ነፃ ያስረክባል። አርሶ አደር ሳይደክም እጁ ሳይቆሽሽ እንደማይዘራው እንደማያርሰው እንደማያጭደው ሁሉ ኢትዮጵያን የሚያክል ታላቅ ሀገር በነፃነት ለማቆየት የሚከፈል መስዋዕትነት የግድ ነው። ያም መስዋዕትነት ለመክፈል ሁሉ ኢትዮጵያዊ ዝግጁ መሆን ይጠበቅበታል። ከፊታችን እጅግ የሚገርም ፈተና፣ እጅግ የሚገርም ማዕበል አለ። ይህ ማዕበል የሚያስከፍለውን ዋጋ አስከፍሎ ኢትዮጵያ ወደሚገባት ብልጽግና ወደሚገባት ሰላም ያስፈነጥራታል። ኢትዮጵያ አትፈርስም። ኢትዮጵያ አትበተንም። ኢትዮጵያ ዛሬም እንደ ጥንቱ ጠላቶቿን አሸንፋ የአፍሪካ ፈርጥና ምሳሌ ትሆናለች። አመሰግናለሁ።